በአንድ ወቅት በእስራኤል ሰላም ነበር። ነገር ግን ያ ሰላም እስከ መጨረሻው አልቀጠለም። ታዲያ አሁን ላይ ጦርነት እየቀረበ ይመስላል። ይህንን ማመን አልቻልኩም። እስካሁን ድረስ ፍልስጤማውያኖች ሀገራችንን ያጠቁታል። ወደ ቤት መመለስ ፈልጋለሁ። ይህ ለእስራኤላውያን የማያበቃ መጨረሻ የሌለው ጦርነት ውስጥ ሊገቡ እንደሆነ እንዲሰማቸው ያደርጋል። በብዙ ግራ መጋባትና ጭንቀት ውስጥ ናቸው። ዛሬ እዚህ ጋር እናቁምና ነገ ወደ መንደሮቹ እንገባለን። እስራኤላውያኖች ይተዳደሩ የነበረው በንጉሥ ሳኦል ነበር። እርሱ የእስራኤል የመጀመሪያው ንጉሥ ነው። ሳኦል ምንም እንኳን በወታደሮቹ የሚወደድ የሚሞገስ ጀግና ቢሆንም እርሱ ግን በጣም ተጨንቆ ነበር። ንጉሥ ሳኦል በብዙ ጦርነቶች መካከል ድልን ያገኘ የተቀናጀና እስራኤልን እየመራ የነበረ ንጉሥ ነው። ቢሆንም ግን የአሁኑ የጦርነት አዝማሚያ ከሌላው ጊዜ አስፈርቶታል። እንዲፈራ ደግሞ የሚያደረገው በፍልስጤማውያን መካከል እጅግ በጣም ግዙፍ አስፈሪ የሆነ አንድ ሰው ነበር። ስሙም ጎልያድ ይባላል። ጎልያድ ሲታይ እጅግ በጣም ጀግና ወይም ደግሞ ብዙ ጦርነቶችን ያሸነፈን ሰው እንኳን ያስፈራ ነበር። በየቀኑ ጠዋት ጠዋት ጎልያድ ይነሳና ወደ እስራኤላውያን ወደሚገኙበት ከፍታ ላይ ወጥቶ እንዲህ ይላቸዋል። እነርሱም ይህንን ድምፅ ሲሰሙ በፍርሃት ይጠብቁታል። ጠዋት ጠዋት ቆይ ሌሊቱን ሙሉ ስንጠብቅ ነበር፣ ግን አንድም ፍልስጤማዊ ወንዙን ተሻግሮ ወደ እኛ መካከል አልመጣም። ሰላም ልጆች፣ እንዲህ ይሄ ምን ያክል ሰው ነው? እጅግ በጣም ግዙፍ ነው። እነርሱ ጎልያድ ብለው ነው የሚጠሩን። እናንተ ደግሞ ማን ትሉኛላችሁ? እንዴ ይሄማ ሰው አይደለም፣ ይህ አስፈሪ ፍጡር ነው። እስቲ ከእናንተ መካከል እኔን የሚገጥም ሰው ላኩ። እርሱን እኔ ካሸነፍኩት ሁሉም እስራኤላውያን ለእኔ ይገዛሉ። አሁኑኑ የሚያግዙ ሰዎች ያስፈልጉናል። ይህን እንዴት እንችለዋለን? ኑ ወደ እሱ እንሂድ። ይህንን ብለው ወደ ጎልያድ መሄድ ጀመሩ። እናንተ የማትረቡ ቀድማችሁ መሞት ፈልጋችሁ ነው? እነርሱም በዚህ እጅግ በጣም ተደናግጠውና ፈርተው መሸሽ ጀመሩ። ምክንያቱም የእሱ ግዝፈት ከእነርሱ ጋር አይወዳደርም ነበር። የሚገርመው ነገር ግን እነርሱ ብቻ አይደሉም። የእነርሱ መሪና ንጉሥ የሆነው ንጉሥ ሳኦል እንኳን ጎልያድን እጅግ በጣም ይፈራው ነበር። ይህን ከሚያክል ሰው ጋርም እንዴት ሊጣሉ ወይም ሊያሸንፉት እንደሚችሉ ግራ ተጋብቶ ነበር። ታዲያ በዚህ ጊዜ በእስራኤል ላይ የሞት ጥላ እያጠላ ይመስላል። በዚህ ጊዜም ንጉሥ ሳኦል ወደ እስራኤል ከተሞች ሁሉ መልእክተኞችን ላከ። ወታደሮች እንዲሰበሰቡ፣ ጀግና የሆኑ ሊዋጉ የሚችሉትን እንዲፈልጉለት ተናገረ። ይህንንም መልእክት የያዘ አንድ መልእክተኛ ወደ ቤተልሔም ደረሰ። አንድም እሰይ የሚባል ሰው ነበር። ይህም ትልቅ ሰው 8 ልጆች ነበሩት። መልእክተኛውም ወደዛ ወደ ቤተልሔም ከደረሰ በኋላ ለሰዎቹ እንዲህ ብሎ ነገራቸው። ንጉሥ ሳኦል መልእክትን ልኮኛል። ስሙ ሰዎች፣ በእኛ መካከል ጦርነት አለ። ንጉሥ ሳኦልም ከእናንተ መካከል ወታደሮችን ይፈልጋል። ከእናንተ መካከል ማን ጀግና ነው እነዚህም ፍልስጤሞችን ለመዋጋት የሚሄድ? እኛ ከንጉሥ ሳኦል ጎን እንሆናለን። ይህንንም ሲል የኤልያብ አባት የሆነው እሰይ ወደ እሱ መጥቶ እንዲህ አለው፣ ልጄ አስታውስ፣ ጦርነቶች የጉልበት ጉዳይ ሳይሆን የእምነት ጉዳይ ነው። ኤልያብም እንደዚህ አለ፣ አባዬ ይህ እኮ ለእኔ ትልቅ ዕድል ነው፣ ራሴን የማሳይበት። የእሰይ ታናሽ ልጅ የሆነው ዳዊትም ወንድሞቹ ለጦርነት ሲዘጋጁ ይመለከት ነበር። አብሯቸው ብሄድ እጅግ በጣም ደስ ይለው ነበር። ነገር ግን እድሜው እጅግ በጣም ገና ስለሆነ ወደ ኋላ መቅረት ነበረበት። በቀጣዩ ቀን የዳዊት ወንድሞች መልእክተኛውን ተከትለው ከሳኦል ጋር ለመዋጋት ጉዟቸውን ጀመሩ። እነርሱም በቆራጥነት ፍልስጤማውያንን ለመዋጋት ዝግጁዎች ነበሩ። ዳዊትም በቤት ቀርቶ የአባቶችን በጎች ይጠብቅ ነበር። ምንም እንኳን በጎቹን ቢጠብቅም አንድ ነገር ግን ቃል ገብቶ ነበር፣ ወንድሞቹን ለማገዝ እንዲሁም ሕዝቡን ያስጨነቀውን ለመጣል። ይህንን ማመን አልችልም። ያለኔ የሄዱት እንዴት ተለወኝ ይሄዳሉ? እዛ በሆን እንዴት ደስ ይለኝ ነበር። በጎቼ ኑ ፍጠኑ ባካችሁ።
Hey! Wow! ዳዊትም ወደ ላይ ሲመለከት አንድ የሚያምር ነገር ተመለከተ። ዳዊትም በጎቹን ከዚህ ከሚያስፈራ ጠንካራ ከሆነ ከአንበሳ ካስጣላቸው በኋላ አረፍ ብሎ እሳቱን እየሞቀ በገና ይጫወት ነበር። ይህ ለሱ እጅግ በጣም ደስ የሚያሰኝ ነገር ነው። ነገር ግን የሚሆኑት አውሬ በሚበዛበት ስፍራ ነውና በጎቹ ሊወስድበት የሚፈልግ ሌላ አውሬ ደግሞ መጣ። በጎቹም አውሬው ወደ እነሱ እየቀረበ ሲመጣ እጅግ በጣም እየፈሩ ነው። ዳዊት በጎቹን ለማስጣል ከዚህ ግዙፍና አስፈሪ ከሆነ ድብ ጋር መጋፈጥ ጀመረ። All right, here we go. Guess even bears don't like bees.
በጣም የሚገርም ነው። ወይ ጉድ! ሊወስድሽ እኮ በጣም ቅርብ ነበር። የሚገርም ነው። ውፋይ ተመልከቱ፣ አሁን ደህና ነን። አምላካችን እግዚአብሔርን እናመስግነው። ዳዊትም ይህንን ብሎ ዝማሬን ለመዘመር ተነሳ። እርሱ እግዚአብሔር ያደረገለትን ጥበቃና የሰጠውን ጉልበት ሁሉ አልረሳም። በዚህ በልጅነት ጊዜው እግዚአብሔርን በመዝሙር ያመሰግናል። In the fields with the sheep, with my harp I will weep, songs to praise your name. In your love I remain. Stars above gently shine, in your grace I am fine. Through the night I will sing, for my heart you're the king. Oh my God, you are near. In my soul there is no fear. With my harp I will play devotion in your name. When the lion draws near, I will stand without fear. By your hand I am strong. In your strength I belong. Oh. When the lion draws near, I will stand without fear. By your hand I am strong. In your strength I belong. In the stillness I hear your soft whispers near. With this song I proclaim all the wonders of your name. Oh my God, you are near. In my soul there's no fear. With my harp I will play devotion every day. እንዴት ነው በዚህ ፍጥነት ይነካው? አሁን ለልጆቼ ምግብ መወሰድ ያለበት ሰዓት ነው። ልጄ ዳዊትን እስቲ ልጥራው። ወዴት ሄደ በዚህ ጠዋት? እዚሁ አካባቢ እንደሚሆን ተስፋ አደርጋለሁ። የት ሄዶ ነው? ዳዊት ግን ሌሊቱን ሙሉ በጎቹን ሲጠብቅና ሲንከባከብ ስለነበረ ደክሞት ዛፍ ስር አረፍ ብሎ ነበር። ቀስ 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 እያላችሁ ለፉ። አባዬ ፈለከኝ እንዴ? ምን ነው? እንዴት ነህ ልጄ? ናና እስቲ ለሽማግሌው አባትህ አንድ ሞቅ ያለ ሰላምታ ስጠው። በከፈኝ ላይ ልጅ። አባዬ ትላንትና እኮ በጎቹን ከአንበሳና ከድብ አስጣልኳቸው። አይ የኔ ልጅ፣ እንደዚህ አይነት እኮ የውሸት ታሪኮችን እኔን ለማሳመን መፍጠር የለብህም። ግን እኮ አባዬ ይበቃል የኔ ልጅ። ጠቃሚ መሆን ከፈለግ እነዚህን ምግቦች በጦርነት ላሉ ወንድሞች ውሰድላቸው። ግን እኮ አባዬ በቃ እሺ።
ዳዊትም የተሰጠውን ምግብ ይዞ መንገዱን ጀመረ። በጠዋቱም በጎቹን ትቶ ለአንድ ትንሽዬ ልጅ አስረክቦት ሄደ። ዳዊት ቻው፣ በቃ መልካም መንገድ ይሁንልህ አለው ሕፃኑ ልጅ። አመሰግናለሁ ሳሚ፣ በኋላ እንገናኛለን ብሎ ዳዊት ወደ መንገዱ ጉዞውን ቀጠለ። በዚያም ስፍራ ወደ ከተማው ሲገባ የሰዎቹ ሁኔታ ያስፈራ ነበር። ፈርተውና ተጨንቀው ነበር። ዳዊትም የተባለውን መልእክት ለማድረስ ወንድሞቹን ፍለጋ ጀመረ። በዚህም መሃል አንድ ሰው አገኘው። እንዴ እንደዚህ አይነት ሕፃን ልጅ በዚህ መካከል ምን ሊያደርግ ይገኛል ሲል ጠየቀው። ዳዊትም ለወንድሞቼ ምግብ ለማድረስ ነበር የመጣሁት፣ ግን እስካሁን ላገኛቸው አልቻልኩም። ሰውየውም ጦርነቱ ሊጀመር ነው፣ ግን ከፈለግ ምግቡን ለእኔ ስጠኝና ለወንድሞቼ ላደርስልህ እችላለሁ አለው። ዳዊትም ምግቡን ሰጠውና ወንድሞቼ ማግኘት አለብኝ ብሎ ሩጫውን ጀመረው። በዚህም ንግግሩ ግራ ተጋብቶ ይሄ ልጅ ወደ ጎልያድ እየሄደ እንዴ ብሎ ራሱን ጠየቀ። እስራኤላውያንም ለጦርነቱ ተሰልፈው እያለ እንደዚህ ሲል ተናገረ። ይኸውላችሁ አንድም እስራኤላውያን አይተርፍም። የሰማችኝ ነው አይደል? አው እየሰማው ነው። እስራኤላውያኖች እጅግ ፈርተዋል። ፍልስጤማውያንም በቆራጥነትና በልበ ሙሉነት ያስፈራሯቸው ነበር። ይህን ግን እንዴት ነው ማድረግ የምንችለው? ወይኔ ጎልያድ እየመጣ ነው። እስቲ ናና ተቃጠለ። በዚህ መሃል ዳዊት እየተራመደ ወደ ጦርነቱ ስፍራ መሄዱን ቀጠለ። ሰዎችም ግራ በመጋባትና በመደነቅ ይህ ሕፃን ልጅ ምን ሊያሰራ ይመጣል እያሉ ይመለከቱት ነበር። ከዛም ቆይ አንተ ማን ነህ ሲል አንድ ሰው ጠየቀው። ዳዊትም እንዲህ ብሎ መለሰለት፣ ይህ ፍልስጤማዊ ማን ነው? ለምንድን ነው ማንም ሰው እሱን ማይጋጠመው? ማንም ሰው ሊጋጠም አይችልም የኔ ልጅ። ቆይ ማንም የሚጋጠመው ካልሆነ እኔ ላደርገው እችላለሁ። በዚህም መሃል አንድ ሰው ዳዊት ምን ነካክ? ይህንን ሰውዬ ልትጋጠመው ነው ሲለው ዳዊት ዞር ሲል ወንድሙ ኤልያብ ነበር። ግን እኮ ወንድሜ ማንም ሊጋጠመው አልፈለገም። በዚህ ጊዜ ወንድሙ ተናዶ አዎ ማንም ሰው ሊጋጠመው አይችልም፣ ያው እስቲ ተመልከተው ምን እንደሚያገኝ። ይህንን እኮ አውቃለሁ፣ ነገር ግን እግዚአብሔር ይጠብቀኛል ሲል ዳዊት መለሰለት። ይኸውልህ ዳዊት አሁኑኑ ወደ ቤት ተመለስና በጎችህን ጠብቅ። አንተ ሕፃን ልጅ እዚህ ብትቆይ ትሞታለህ። ዳዊትም ይህንን ማድረግ አልችልም። ይህን ንግግራቸውን አንድ ሰው ሰምቶ ለንጉሱ መንገር አለብን እያለ አወራ። በዚህ ሰዓትም ንጉሱ እጅግ ተጨንቆና አዝኖ ነበር። ምክንያቱም እርሱ ንጉሱ እንኳን ሊጋጠሙ ያልቻለ ጠላት እንዳላቸው ሲያስብ ይህ እጅግ በጣም አስጨንቆት ነበር። ወደ ውስጥም አንድ ሰው ገብቶ እንዴ ንጉሥ ሆይ እያለቀስክ ነው እንዴ ብሎ ጠየቀው። ንጉሱም አይደለም እያለቀስኩ አይደለም አለ ንጉሥ ሳኦል። አሁን ምን ፈልግ እንደመጣህ ንገረኝ፣ ምንድን ነው? ንጉሥ ሆይ በውጪ አንድ ሰው አለ ጎልያድን መጋጠም የሚፈልግ። ምን? የእውነትህን ነው? እስቲ ይህንን ጀግና ሰው ወደ ውስጥ አስገባልኝ። እሺ ንጉሥ ሆይ አሁኑን አደርገዋለሁ። ንጉሱም በልቡ ይህንን እያሰበ ነበር። ይህ ጀግና ሰው ማን ይሆን? መቼስ እጅግ በጣም ግዙፍ እና ከጎልያድ ጋር ተመጣጣኝ የሆነ ሰውነት ያለው መሆን አለበት። እስከ ዛሬ ሴት ነበር፣ እንዴት አላየሁትም እያለ እንደዚህ አይነት ጥያቄዎችን እያሰበ ሊገባ ያለውን ሰው ይጠባበቅ ነበር። ዘወር ሲል ግን ዳዊትን ተመለከተው። ይህ ቀልድ ነው ወይስ ምንድን ነው? እግዚአብሔር ሆይ ምን ነው ተውከን ብሎ ሳኦል በምሬት ተናገረ። በዚህ ጊዜ ዳዊት ንጉሥ ሆይ እግዚአብሔር አልተወንም፣ አንድ ሰው እስኪያምን ድረስ እየጠበቀ ነው። ቆይ አንተ ሕፃን ልጅ ነህ፣ ስለ እግዚአብሔር ምን ታውቃለህ ብሎ ንጉሱ ጠየቀው። ዳዊትም መለሰለት፣ የአባቴን በጎች ስጠብቅ አንበሳ መጣ። ያን ጊዜም አንበሳው በጊን ወሰደብኝ። እኔም አንበሳውን ታግዬ በጊን አስመለስኩኝ። አንድ ቀን ምሽት ላይ ደግሞ ድብ መጣ። እርሱም በጎቼን ሊወስድ ነበር። ነገር ግን ከድብ አፍ በጎቼን ተናጠቅኩኝ። ነገር ግን ይህ የሆነው በጥንካሬ ሳይሆን እግዚአብሔር ላይ ባለኝ እምነት ነበር። ንጉሱም ይህንን ሲሰማ እውነት አንተ እግዚአብሔር ካንተ ጋር እንደሆነ የምታምን ከሆነ በል ሂድ፣ አሸናፊ የሆነ ስትመለስ የማደርግልህን አተው ብሎ መለሰው። ዳዊትም ጎልያድን ለመጋፈጥ ንጉሱ እንደ ፈቀደለት አይቶ ጉዞውን ጀመረ።
ፍልስጤማውያንም እጅግ በጣም በደስታና በሐሴት መንፈስ ሆነው በምሽቱ ላይ ነበሩ። ጎልያድም ልክ እንደለመደው ለማስፈራራት ሰውነቱንና ራሱን እያሳየ በመካከላቸው ይረማመድ ነበር። ዳዊትም ጸሎቱን ጀመረ፣ እንደዚህ አለ። እግዚአብሔር አባት ሆይ በሞት ጥላ መካከል እንኳን ብሆን ክፉን አልፈራም። አንተ ከኔ ጋር ነህ፣ አንተን እተማመንሃለሁ። እግዚአብሔር አባት ሆይ ከኔ ጋር እንደሆንክ አውቃለሁ። ዳዊትም ጸሎቱን ጨርሶ ተነሳ፣ ወደ ጎልያድም ያለበትን አካባቢ ሄደ። በዚህም ጊዜ ከጎልያድ ጋር ተገናኙ። ጎልያድም በመገረም አይቶት ይህ ነው የእስራኤላውያን አሸናፊ? ማን እንደሆንኩ አላወቅም እንዴ? አለ። አንተን አውቃለሁ፣ ጎልያድ ነህ፣ ያልተገረዝክ ፍልስጤማዊ። እኔ ግን ልክ እንደ ሌሎቹ አልፈራህም። ሃሃ፣ እንደዚህ ካልክማ እያንዳንዱ አጥንትህን ነው ብሰባብርልህ፣ ከዛም የቀረውን ስጋህን ለወፎች እሰጥልሃለሁ። ምናልባት አንተ ወደ እኔ የመጣኸው በጦርና በጋሻ ሊሆን ይችላል። እኔ ግን በተገዳደርከው በሰራዊት አምላክ በእግዚአብሔር ስም እመጣብሃለሁ። ጎልያድ እንዲህ አለው፣ አንተ ሞኝ ነህ፣ አምላክህ እንድትሞት ነው ወደዚህ የላከህ። በፍጹም አምላኬ እግዚአብሔር አንተን አሳልፎ በእጄ ይሰጠኛል። ያኔም የዓለም ሕዝቦች ሁሉ እግዚአብሔር አምላክ እንደሆነና ከእስራኤል ጋር እንደሆነ ያውቃሉ። በፍጹም ይሄ ሊሆን አይችልም። ይህ ትንሽ ልጅ ጎልያድን ገደለው። አሁን ድሉ ለእስራኤል ሆኗል። እግዚአብሔር በእውነት ከኛ ጋር ነው። ወደ እነሱ እንሂድ። ድል ለእስራኤል! ድል ለእስራኤል! እንዴ ወደኛ እየመጡ ነው እንዴ? ይዋቸው ወደኛ እየመጡ ነው። አዎ አሁኑኑ ከዚህ ቦታ መሄድ አለብን። ራሳችንን ማትረፍ አለብን። አለበዚያ ግን ያልቅልናል። ቶሎ በሉ ከዚህ እንሂድ እያሉ እስራኤላውያን በቆራጥነት ወደ ፍልስጤማውያን መንደር መግባትና ከእነርሱ ጋር መዋጋት ጀመሩ። ይህም ለፍልስጤማውያን እጅግ በጣም አስፈሪና አስደንጋጭ ነበር። የሚተማመኑበት የሚኮሩበት ጎልያድ ተገድሏል። ማንም ሰው እንዳያበል! ያዟቸው! ከዚህ ስፍራ ማምለጥ አለብን! ሩጡ! ቶሎ በሉ! በዚህም የጎልያድ ታሪክ አበቃ። እግዚአብሔር በአንዲት ትንሽዬ ልጅ በዳዊት እስራኤላውያንን ነፃ አወጣቸው። ነገር ግን የዳዊት ታሪክ እዚህ ጋር ጀመረ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።